ዛሬ የምንገኘው ፍየል ቤት የሚባል ሰፈር ነው ዛሬ እጅግ በጣም የሚገርም ቦታ ነው የምንሄደው በ800 ብር ብቻ ሙሉ ቡፌ የሚሸጥበት ቦታ ነው የምንሄደው እስከ 35 አይነት በ800 ብር 35 አይነት ይሄ ምንድነው ግን በሱ አላረ በሱ እንዴ ነው ኧረ አንተ ልጅ ግን ምን ሆነ ነው ባናና ይመችሻል በጣም የዛሬውን ቪዲዮ ስፖንሰር ያደረገላችሁ ሬድሲ መኒ ትራንስፈር ነው ሁላችንም እንደምናውቀው በውጭ ሀገር የምንኖር ኢትዮጵያንና ኤሪትራውያን ለቤተሰቦቻችንና ለወዳጆቻችን ገንዘብ መላክ የዘወትር ተግባራችን ነው ነገር ግን ዋነኛው ጥያቄ የትኛው መንገድ አስተማማኝ ነው የትኛውስ የተሻለ ምንዛሬ ይሰጠኛል የሚለው ነው ለዚህም ነው ሬድሲ መኒ ትራንስፈርን ልጠቁማችሁ ወደድኩት መተግበሪያው በኢትዮጵያ ብሔራዊ ባንክ ዕውቅና የተሰጠውና ህጋዊነቱ የተረጋገጠ በመሆኑ ገንዘቦ በታማኝነት መድረሱን ሙሉ በሙሉ ያረጋግጣሉ እንዲሁም እጅግ በተሻለ ምንዛሬ ገንዘቦን እንዲልኩ ያስችሎታል ለአዳዲስ ተጠቃሚዎች አፑን ከአፕ ስቶር ወይም ከፕሌይ ስቶር ላይ በመጫን በደቂቃዎች ውስጥ ምዝገባውን ጨርሰው መላክ ይችላሉ ከዚህ በፊት ተጠቃሚ ከነበሩ በአዲስ መልክ ተሻሽሎ ስለመጣ ፎርጌት ፓስወርድ ሚሊዮን ነክተው የበፊት አካውንታችሁን ማግኘት ትችላላችሁ አሁኑኑ የሬድሲ መኒ ትራንስፈር መተግበሪያን በማውረድ ዘመናዊና አስተማማኝ አገልግሎትን ያገኙ What's good everybody ሰላም ደናችሁ FG is back ከአዲስ አበባ with the one and only ዛሬም ሚኪ ብሮ ስታር ይላል ነው ሰላም እንኳን በሰላም መጣ ኢንትሮዲዩስ አድርጋችሁ ራስሽ ሚኪ ስታር ባላለው ዩቲዩበር ነኝ በዋናነት ግን ስራዬ ቪዲዮ ኤዲተርነት በስማም ኤኒዌይ ጋይስ ዛሬ የምንገኘው ፍየል ቤት የሚባል ሰፈር ነው እንደምታወቀው እንግዲህ አሁን የጾም ወቅት ነው አይደለ ሶ ስጋ ማይበላበት ጊዜ ነው ትክክል የሚጾሙ ሰዎች ማለት ነው ብዙሃኑ ደግሞ ጿሚ ነው ዛሬ እጅግ በጣም የሚገርም ቦታ ነው የምንሄደው በ800 ብር ብቻ በ800 ጥግብ እስክትል እምብርት እስኪበጠስ ድረስ የምትበላበት ሙሉ ቡፌ የሚሸጥበት ቦታ ነው የምንሄደው ያምር እግዚአብሔር እንደፈለክም ታነሳ እንደፈለክ አንሊሚትድ የፈለከው ምግብ ያህል መብላት ትችላለህ 800 ብር ብቻ ነው የምከፍለው እዚሁ አዲስ አበባ ውስጥ እኔ ዛ አያት እኮ በቀን እኮ 600 ምናምን ብር ነው ማጠፍ ኢማጂን የፈለከውን አይነት ምግብ እስከፈለከው በቃ ወደ በጥስ ስኪል ድረስ መብላት ይችላል አንሊሚትድ ታዲያ የምንገኘው ፍየል ቤት ነው እጅግ በጣም የሚያምር ሰፈር ከዚህ በፊት እዚህ ሰፈር መጥቼ ነበር በነገራችን ላይ የዛሬ 6 ወር 7 ወርና መንገዱ ተቆፋፍሮ ምናምን ነገር ይሄን ያህል በጣም አስቸጋሪ ነበር አሁን ግን ኦ ማይ ዴይስ እጅግ በጣም የሚያምር ሰፈር ሆኗል መኪና ፓርኩን ተመልከት በዚህ በኩል እና ቴስላ እና ID6 ምናምን ፓርክ የሚደረጉ አሁን ጥያቄ ልጠይቅ ቦሌን አይተዋል አሁን ከቦሌና ከዚህ ምረጥ ብትባል ፍየል ቤት አይ ካን ላይ ፍየል ቤት በጣም ያምራል ስፔሻሊ ከፀሐይ ሪል ስቴት ጀምሮ ያለው መንገድ የእግረኛ መንገዱ ዛጋ መናፈሻ ቦታው ካር ፓርኮቹ ምግብ ቤቶቹ ዋናንት ምግብ ቤት መደዳው ምግብ ቤት ነው ስጋ ቤት ስፔሻሊ ጾም ሲፈታ የምንገኘው ፍየል ቤት ከአጆራ ፊት ለፊት ዊነር ይባላል እንግዲህ ዊነር አሸናፊዎች ቤት ነው ትክክል ወደ ውስጥ ንግባና ምግቡ እንደሚመስል እንመለከታለን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ ቪዲዮ የምንሰራው ቪዲዮ ላይ አሸንፋችሁ እንግዲህ መምጣት የምትፈልጉ ከሆነ ሰብስክራይብ አድርጉ ለሰብስክራይበሮቻችን የተለያዩ ጊቫዌዎችን እንሰጣለን እንደዚህ አይነት ቪዲዮዎችን ስንሰራ እንጋብዛችኋለን ኦልራይት ጋይሶች አሁን የምንገኘው ከሼፉ ጋር ነው ስምን ማን ነው ሼፍ ጆሲ ይሄንን ሁሉ አንተ ነው የሰራው ምንድነው ያለው እስኪ ንገረኝ የሚገርም ነው የሌለው ነገር የጥራጥሬ አይነት የለም ቡፌ ነው ጾም ቡፌ ከዚህ ጀምር ምንድነው ያለው ይሄ ምስር ይባላል ምስር ሽሮ ድፍን ምስር አልጫ ክክ ድንች ከካሮት ጋር ሚክስ የተደረገ ከካቤጅ ጋር ይሄ አተር ክክ ቲማቲም ሰላጣ ስንጎች ጥራጥሬ ኑጎች ቂንጮች የተለያዩ ሰሊጦች አሉ የሽሮ ምጣድ ሽሮዎች አሉ ነው ላይን ራሱ ሲያምር እግዚአብሔር በ800 ብር አንሊሚትድ የሚገርም ነው ከ30 እስከ 35 አይነት በ800 ብር 35 አይነት ዲዘርት ደግሞ ከ6 እስከ 7 አይነት ዲዘርቶች አሉ ዲዘርትም አለ ዋተርሜለን ምናን ይታየኛል በጣም ያበደን ቴንክ ዩ በጣም እናመሰግናለን አንድ ላይ ምግቡ ይጣልልና በትልቁ በትሪ አራት ስለሆነ ቴንክ ዩ እናመሰግናለን መጣ ይላል በስማም እንዴት ያምራል ቴንክ ዩ እሺ
ፊራም አለች ከኛ ጋር በራዘሬ ማይኮ እንዴት አያችሁት? በጣም ያበደን ማለት እኔ ጎመጀው ለመብላት አይደለ? ያ በጣም የሚያምር ምግብ ከ30 ምናምን በጣም ብዙ ነገር የሚታየው ያ ጎመን፣ ባቄላ፣ መኮሮኒ ማለት ለመቁጠር ይከብዳል። ይሄ ራሱ ስሙን ማናውቀው ነገር ኤኒዌይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምታዩት በጾም ወቅት አንሊሚትድ ፐር ፐርሰን እየሄዳችሁ ቡፌ ነው በነገራችን ላይ የአንድ ላይ አውጡልን ብለናቸው ነው። ኢቨን ቬጂቴሪያን ለሆኑ ሰዎች ስጋ ለማይመገቡ ሰዎች this is amazing። እኔ በጣም ነው የራበኝ ቁርስ አልበላሁም። በስመ አብ የድግስ ወጥ ነው የሚለው ምስ ምን ትመክረኛለህ? ባይዘው በጣም ከስቻለሁ። ምግብ እየበላሁ አይደል? ምግብ ብላ ጥሩ ነው። የበላና የተማረ ወድቆ አይድቅም ትላለች እናት። ያመንኩት በቃ ዘንድሮ ነው። አቹ ምግቡ በጣም ነው የሚያምረው። አረ ሞክራችሁ እሺ ሞክሪ። አረ አበረም በስመ አብ አረ በሞቴ በሳንቀው ደረቴ ጋይሶች ጉረዙ። በነገራችን ላይ ማለት ነው ቅድም የቦሌውን ስናወራ ሪል ነው። ቦሌ ላይ ማለት ነው እንደዚህ የሀገር ምግብ ቤት ነው የለም። ይሄ መደዳው ምግብ ቤት ነው እኮ ስፔሻሊ ግን ጾም ሲፈታ ነው። በስመ አብ I remember once ከ6 ወር በፊት መጥቼ ይሄ ሁሉ አላለቀም ነው ይሄ ካር ፓርኩ ምናምን ጭንቅንቅንቅንቅ በቃ መኪና በመኪና። አሁን ግን ይመቻል እንደ ልብ ፓርክ ታደርጋለህ። ግን just watch ጾም ሲፈታ ማለፍ አታገኝም፣ ወንበር አታገኝም። እነዚህ ምግብ እዛ ጋር ስጋ ቤት፣ እዛ ጋር ስጋ ቤት፣ እዛ ጋር ስጋ ቤት። ሰው ብርጌት እያመጣ ነው የሚዝናናው እንደዚህ። እኔ አይሁድ እግዚአብሔር ነው ውጭ ሀገር የሚወረወር ያለ በነገራችን ላይ ጋይሶች ውጭ ሀገር ህዝቡ ግን ከሰኞ እስከ እሑድ ሙሉ ነው ታውቃለህ። ጾም በማይሆን ወቅት ከሰኞ እስከ እሑድ ስጋ ቤቶች ቦታ አታገኝም እኮ። እኔ አሁን ብዙ ጊዜ ስጋ ቤት ሄጄ ወንበር የለም ተብዬ ተመልሼ አውቃለሁ። ዋጋውስ ደግሞ አትይኝ ውድ ነው በጣም። ጥሬ ስጋውን ሸክለውን ምናምን ፒፕል ያጫውቷል እኮ። ይሄ ግን እውነት እግዚአብሔር እውነት ለመናገር በጣም ሁሉም አለ። አዎ እስኪ እንሞክር አቅማችንንና ብንጨርሰው መጨመር እንችላለን አይደል? ይቻላል መጨመር ይቻላል። በጣም በቃ ቴንክ ዩ። እውነት ለመናገር አንጨርሰውም ግን መኮረኒው ሲጣፍጥ ነው ማለት ቸገር ተመቸቻችሁ። ምስር ወጡ እንትን እኮ ነው። ኧረ ስሙን አውቀው ነበረ በእናትህ ኑግ ነው። ኑግ ምንድነው? ኑግ ይደላል። ኑግ አታውቅም? ኦኬ ይሄ ቆሎ ውስጥ ያለው ኑግ ነው። ኑግ ነው ብሮ። እኔ ገምቼ ነው ጥቁር ነገር ይላችሁ ቤተሰብ ምን እንደሆነ ለማወቅ አልቻለም፣ ግን አይ ቲንክ እቀምሰዋለሁ እንደሆነ። በነገራችን ላይ ይኸውላችሁ ስሙ ይሄ ነው ጤነኛ ምግብ ታውቃለህ። ከስጋ ይልቅ ይሄ ነው ጤነኛ ምግብ። ኖ ይሄ ሄልዚ ነው። ስጋ በጣም የሚበላ ሰው ሪህ ነው ምናምን የሚባላል። ይሄ ግራቸውን አላስኬድ የሚላቸው ምናምን ቬጂታብል በጣም ይመከራል። እኔ ያው ሚካኤላ ጦርነት በቃ ብዙም አልበላም ነው እንደዚህ አይነት ነገር። ይሄውን በጣም ያምራል በነገራችን ላይ ውጪ ያው ሳላድ ብለው ነው የሚሰጡ። ይሄ ግን በወጥ አይነትም ስለሆነ የኢትዮጵያ ባህላችን ካልቸራችን እጅግ በጣም ነው የሚያምረው። በጣም ብዙ የተለያዩ ሀገሮች ሄጃለሁ እኔ እንደ ኢትዮጵያ የራሴ ስለሆነ አይደለም እግዚአብሔርን ነው በምግብ ሰው ራሱ ሰው እንዴት እንደሚያምር። አዎ በቃ ሰው ምግቡ በጣም ቆንጆ ነው። አንተ ያለ እንጀራ መኖር ትችላለህ? አዎ አገሩ አይደለም አሁን እዛ በፒታ ብሬድ የሚባል አለ። በቂጣ ነው የምበላው ወጥ ምናምን እኮ የእንጀራ አንተ ነው ወጡ እንዴ ግዴታ እንጀራ መሆን የለበትም። ግን አለ በቃ የሆነ ስንት ዓመት ኖርኩ አንድ ያለ እንጀራ ሶስት ስለኖርኩ ኤክስፔሪየንስ ስላለኝ አዎ እችላለሁ። እኔ ግን ያለ እንጀራ ግን ገዟል። አሁን ዩኬ ላይ ለንደን ላይ ብቻ ከ30 ከ40 በላይ የኢትዮጵያ ሬስቶራንት አለ። በየቦታው ስትሄድ የኢትዮጵያ ምግብ ቤቶች አሉ። እዛም ወንበር የለም። ግን ዋጋቸው እንዴት ነው? እዛ ውድ ዋጋቸው ከዚህ ሀገር አንፃር በጣም ውድ ነው። ስንት ፓውንድ ነው? ለምሳሌ ትንሹ ምግብ ራሳቸው አሁን እዛ አንድ ምግብ በ20 ፓውንድ እንኳን ቢሆን በኢትዮጵያ ካረከው
ዝም ብለን አሁን ባለው ብናረገው ወደ 4000 ብር ማለት 4000 ይሄ በነገራችን ላይ ይሄው አራት ነን ቤተሰቦች 800 ብር ነው ፐር ፐርሰን ስንት እንደከፈልን ልንገርህ ስንት እንደሚሆን ልንገርህ በአራት 3200 ብር ነው አንሊሚትድ ኢማጂን ኢትዮጵያ ላይ አዲስ አበባ ኤኒዌይ ምግቡ ይሄንን ይመስላል በጣም ቆንጆ ነው እንፈሳፈሱ አይደል በጣም ተጫውተናል አውርተናል እንብላ ዳይ ወደ ምግብ ጣቃ እናርጉ ይኸውልሽ ስምኝ እዚህ አሁን ባህል የሚባል ነገር አለ ገባ ያው ምን ያሳያል መሰለህ በየአይነት ይሄ ሁሉ ወጥ አንድነትን ነው የሚያሳየው ገባ ሁሉም ነገር አንድነትን ያሳያል ኢትዮጵያዊነት አንድነት ነው ነገርየው ገባሽ አንድነት ደግሞ ምን ሲኖር ነው አንድነት የሚመጣው ፍቅር ሲኖር ነው ፍቅር ደግሞ ፍቅር እንዲደረጅ እጅ በእጅ ይባላል አቄ ነው ምን ይባላል መሰለሽ ይኸውልሽ ጉርሻና ፍቅር ሲያስጨንቅ ነው ብራዘሪ ጉረሺ ፓፓ ኧረ ኳላ ናንተው ምንድን ነው ያልከው ቁማር እንዲደረጅ ኧረ ትቆምራለህ እሺ ብላ ዋው እንዴት ያምራል ይሄ ምንድነው ግን ይሄ ይብጣል በሱ አላረ በሱ እንዴ ነው ኧረ አንተ ልጅ ግን ምን ሆነ ነው እንዴ ይሄ ምንድነው ይሄን ከነገርከኝ ራሱ ነው አደንቃለሁ ይሄ ምንድነው ቦሎቄ ጎበዝ ቦሎቄ ይመቸኛል ገና ይሄን ስንጨርስ የሚመጣ ደግሞ ሌላ ነገር አለ ፓይናፕል ፍሩትስ ዋተርሜለን ባናና እንደውም ከዚህ ይልቅ አሁን ላይ የሚመጣው ነው ይጓጉት ያማን ባናና ለፍሩቱና ለባናና ይመችሻል በጣም በጣም ያበደ ነው በስማ ይኸውልህ ጭማሪ ደግሞ መጣ ይኸውልህ ምስሩ ጭማሪ ያማን መኮረኒን በዚህ በኩል አድርጊ እዚህ ይሄ ራሱ በስወድ ነው ምላልጫ መኮረኒ በስማ ቴንኪው ነኝና ይበላል በገንዘብ ይጠጣል በገንዘብ ኬት ይመጣል ገንዘብ ኬት ይመጣል ገንዘብ ይመጣል ዋናው ጤና ነው መኮረኒ በጣም ነው የጣፈጠኝ መኮረኒና ይሄ ደግሞ አልጫ በስማ አልጫው ነው ስለ ጊቫዌው ንገራችሁ መንገድ ላይ ምናምን ላገኘ ሰው ሰብስክራይብ ላደረገ ሰው ምን እንደምትሸልም በጣም ብዙ የተለያዩ ጊቫዌዎችን እንሰጣለን ታብሌት አይቻልም በተለያዩ አንተ ስፖይል አታርጋ እግዚአብሔርን ታብሌት ይዤ መጥቶ ልሸልማል እኔ ካሁን አስቀድሜ ልንገራችሁ ይሄን ሰብስክራይብ አድርጉ ታብሌት ምናምን ልሸልም ነው ጀለስ ሰብስክራይብ አድርጉ ነው ለመናገር አልፈለኩም ስፖይል አደረገችው ግን ይመታል በጣም ጥዑም ምግብ ይኸው ጋይሶች እንግዲህ ብለነው ለአራት ተለዘው እዩት ይሄ ሁሉ አለ ገና በጣም የጠገብኩት እኔ በጣም ጠገብ በቃ ዘጭን ያልኩት በጣም ቆንጆ ምግብ ነው በጣም ደስ ይላል እንዴት አየው ወደድከው በጣም ጸዴ ነው አይደለ ብዛቱ ስፔሻሊ ማናቃቸው ወጦች ብዙ ናቸው ስንጉ ራሱ ይሄ ስንጋው ነው የበለ የለማ ስንጉ በጣም ቆንጆ ነው ደስ ይላል ኤኒዌይ እንደምትመለከቱት ቆንጆ ነው ዲዘርታችንን እንብላና ደግሞ ፍየል ቤት ምን እንደሚመስል በደንብ እናሳያቸዋለን እኔ ራሱ በጣም ወክ ማድረግ ፈለኩ እግዚአብሔር ስፔሻሊ እንዲጠግበ ደግሞ ደስ ይላል አታው ቀስቀስ እንላለን ኤኒዌይ ይሄንን ይመስላል ያ እስኪ ደግሞ ቀጣይ ምንድነው የሚመጣው እስቲ ፓይናፕል ምናምን የተባለ ይምጣ ኦልራይት በላን ጠጣን አሁን ደግሞ ምንድነው ይሄ ምንድነው የሚባለው መጨረሻ ላይ የሚባለው እኛ ብዙም አናውቀው ዴዘርት ነው የተባለው አዎ እዚህ ጋር ዋተርሜለን አለ ብርቱካን አለ ይሄ ምንድነው እንደ ብስኩት ነገር ነው እንደ ብስኩታ እንደ ጮርናቄ ማለት ነው እና ቺፕስ አለ ብሉ እስቲ እኔ እንኳን አይኔ እርፍ ያለው እንትኑ ጋር ነው ብርቱካኑ ጋር ውሃ ዛሬ በጣም እየጠማኝ ፋንታ ኦሬንጅ እየጠጣው ስለሆነ እኔ ኮካም ውሃም እየጠጣው ነው ሙድ አለው አንተ ከእንትን ከምግብ በኋላ ፍሩት በጣም
ኬክ ምናምን ቢኖረው ግን አሪፍ ነበር። ጣፋጭ መቻል በ800 ብር ይሄ ሁሉ እንደው ማርያም ዘጨ ነው። ጣፋጭ መቻል ኖ ሪሊ ብዙም አይደለም ግን በትንሹ ቆንጆ ነው። ከምግብ በኋላ ፒስኩ ጣፋጭ ቆንጆ ነው። ካልኩ በኋላ በስማ ይሄ ሰፈር ግን እዚህ ነው መኖር እግዚአብሔርን የምታየው ነገር እንዳለ ደስ ይላል። ነጭ ትላለህ። ያ ምግቡ ይሄንን ይመስላል ቤተሰቦች። አሁን ደግሞ ዞር ዞር እያለን ፍየል ቤት ምን ይመስላል የሚለውን እናሳያችኋለን። አዲሱ ቦሌ፣ አዲሱ የአዲስ አበባ ምርጡ ሰፈር። ይኸው መኪናውን አሳያ። ያ መኪና በስማ በጣም የሚነደው መኪና ራሱ እዚህ ባለሀብቶች አሉ። እዚህ የባለሀብቶች ሰፈር ነው። ጀመር የት ሄዶ ይሙ ከዚህ ነው። አይ እንትኑ መኖሪያ ቤቶቹ ምን እንዳለ ፎቅ ቤቶች ምናምን የባለሀብት መኖሪያ ቤት ነው። ኤኒዌይ ያ ቆንጆ ነው በጣም እውነት ተመችቶናል። ቆንጆ ወደም እሺ ማይ ኤኒዌይ ይሄንን ይመስላል። ወክ እያደረግን ደግሞ ወደ ፍየል ቤት ጉዟችን ይቀጥላል። ሌትስ ጌት ኢት። ተበላ ተጠጣ፣ በጣም ጠገብኩ ብሮ። ሰፈሩ ግን እንዲህ ወክ ለማድረግ እንዴት ያምራል በጣም። ይሄቺ ኮሪደር ልማት በጣም ምን አስተያየት አለሽ ግን ስለ ኮሪደር ልማት? በቃ ላይፋችን ነው ቼንጅ ይሆነ በጣም የምር ወክ ለማድረግ ይመቻል። ከዚህ በፊት የሰራነው ቪዲዮ ላይ ለንደን አዲስ አበባ ከለንደን ትበልጣለች ነው ያለው። በነገራችን ላይ በውበት እየበለጠች ነው የመንገዶቹ። አሁን ላይ ምን መሰለህ አንድን ሀገር በጣም የሚያሳምረው ስፔሻሊ ደግሞ ወይዘሩ ነው። አሁን እዚህ ሙቀት ነው፣ ፀሐይ ነው፣ ደስ ሲል ይኸው ፒፕል እዛ ጋር ተቃቅፎ ምናምን አሳይልኝ እስቲ በእናትህ ሳሩ ምናምን ግሪን ነገሩ እንዴት ያምራል። በጣም ነበር። ይሄ በነገራችን ላይ የዛሬ የተወሰነ ዓመታት በፊት ገጠር ነበር ታውቃለህ። እኔ አላውቅም። ሰው ደፍሮ ቤት አይገዛም እዚህ ላይ ርቀቱ ምናምን እየተባለም። አሁን ግን ሊትራሊ መሀል አዲስ አበባ ሆኖ ቁጭ። አሁንማ በቃ ቤስት በጣም ነው የሚያምረው። ስፔሻሊ መኖሪያ ቤቶቹ መደዳውን ቤት የመግዛት እቅድ የለም እዚህ እግዚአብሔርን አለ። የት አካባቢ ትገዛለህ? እዚህ በቃ ፀሐይ ሪል ስቴት እጅግ በጣም ነው የሚያምረው በቃ ከምልህ በላይ። ግን እሱ ኦልሬዲ ሶልድ አውት ሆኗል መሰለኝ። ግን ወደዚህ በቃ ፍየል ቤት ከዚህ በኋላ ያሉት ቤቶች በጣም ነው የሚገራርሙት። ኢቭን ቢዝነስ ለመክፈት ብትፈልግ ሞቅ ያለ ኤሪያ ነው ነው። በተለይ ማታ ላይ ከቻልን ማታ ላይ እናሳያችኋለን። ማታ ላይ ያለው ቪው የሚገርም። ኤኒዌይ የዛሬው ቪዲዮአችን እንግዲህ በ800 ብር ጽድት ያለ ቀን ያሳልፍና በደንብ ዘጭ ያለ 30 ምናምን አይነት ወጥ is crazy that's crazy። በነገራችን ላይ 4 ወይ 5 ሆናችሁ የምትመጡ ከሆነ በእያንዳንዳችሁ ፐር ፐርሰን ያስከፍሏችኋል። ሶ ለአንድ ሰው ነው ለአንድ ሰው 800 ብር። ሶ እኛ 3200 ነው የከፈልነው ለአራት 3200 ብር ነው። በጣም ያበደ ነው። የጾም ወቅት ነው። ጾም ሲፈታ ደግሞ ጥሬ ስጋውንም ያባበዱ ቦታዎች እየሄድን እናሳያችኋለን። ስፔሻሊ ዲያስፖራዎች ውጪ የምትኖሩ ተመልከቱ ሀገራችንን እንዴት አሪፍ ነገር ላይ እንዳለች። ያማን ኤኒዌይ የዛሬው ቪዲዮአችን ይሄን ይመስል ነበር። ቀጣይ ቆንጆና ባንግ በሆነ ቪዲዮ እንገናኛለን። ኤፍጂ ነኝ ከአዲስ አበባ with Michael. Peace out guys. Ciao.